እንዴ ብቻ ይሞላልሽኝ እጠብቃለሁ። እሷ ቀረች እኮ ቡናውን ልጠጣና እንዲያው አበስ አበስ ልበልና ልሂድ እስቲ ልጠይቃት ነው እስቲ እንዲያው የገጠመኝንም ነገር ላውጋት እንዲያው አይ እኔ ተሷ ወዲያ መማናለኝ የማወጋው የውስጤን የእንጀቴን ልሂድ እስቲ ቁኒቱን አበስ አበስ ብዬ እስቲ ልሂድ እናት አለሜ መጣሽ እንዴ? እኔ አፈር በበላው እኔ እኮ አሁን እንዲያዎችን ቁኒ አበስ አበስ ብዬ እንዲያው የከብቶችን አዘባዝቄ እጄ ነጭ ሆነና አልኩሽ ነይ መጣሽ እናት አለሜ ዲግስ እንኳን መጣሽ ነይ እስቲ ነይማ እኔማ መዋጋሽ አለኝና ልመጣ ነበር አልኩሽ። መዋጋሽ ነበረኝና አልኩሽ ልመጣ ጠዋትም አልመቸኛል እንዲሁ ወዲያ ወዲህ ትላልኩሽ እንዲሁ የልጆቹንም ቁርስ እሱም ማጨዲያ ሊሄዱ ነው ቡናይቱ ምኒቱን ትላልኩሽ እንዲሁ ቤቱንም ጠረግረግ ታረግ እንዲሁ አልመቸኝ ብሎ ታዛን አልኩሽ እንዲሁ ረፈዴ እንዴት ነሽ አቦ ደህና ነሽ? እስቲ ቁጭ በይ አቦ እንዲሁ ቁጭ በይ ቡና ማፈላለሁ እስቲ ቆሎም እቆላለሁ እናት አለኝ። አሁን ቆይ ቡና ማፈላለሁ በደረቁማ እንዴት ትሄጃለሽ እንዲሁ አልኩሽ እንዲሁ አለታ እንዲሁ እዛ እንዲሁ አባቤና እማዬ እንዲሁ እዛ ከተሜ ያባባ ከበደ ልጅ ሙት አልኩሽ ያቺ ተከተሜ የመጣችው እሷ ሙት አልኩሽ እንዲሁ ላዋጋሽ ነው አቦ እንዲሁ አቺ ማንትባማ ሰንቲም የላትም ሰንቲም ዋልቃለች አንቺው ሰንቲም ዋልቃለች ታዛንልሽ እንዲሁ ከተሜ እኮ አንቺ እንዲሁ ምንድነው እንዲሁ ወዲያ አነጋገራቸው አያምር ወግ ተዋጉ አያምሩ እንዲሁ ልብስ ሲለብሱ አያምሩ አንቺ ቀሚስ የለም እኮ ከተሜ ቀሚስ የለም እንዲህ ያለ ቡታንቴ ነው የሚለብሱት ቡታንቴ ይሄ ወንዶቹ የሚለብሱት ቡታንቴ ነው የሚለብሱት። ይሄ ቀሚስ የለ መቀነት የለ ምን የለ እንዲሁ ቡታንቴ ነው አልኩሽ። እንዲሁ የሚያረጉትም ሌላ ነገር ነው የሚሰራቸው ሌላ ስራ ነው። እኔማ እንዲሁ ጉዲ ብዬ መጣሁ ታለሜ ልንገርሽማ ቆይ አቦ ላውጋሽማ እንደተመጣሽ አይቀር እንዲሁ ተመጣሽ አይቀር አልኩሽ ላውጋሽ ቆይማ ይኸውልሽ አሁን ለታያቺ አባባ ጥላሁን ልያቺ ተከተሜ የመጣችው ሙታ የለ አዎ ይሄ ማን ነው የሚወራው ይሄ ምናምንቴው ይዟት ምናምንቴው የሚወራው ዘመን አመጣሹ ያው እሱ ዘመን አመጣሹ ነው አልኩሽ እሱ ነው የያዛት ብለው በሱ ነው አሉ የሞተችው ምን የሰው ወሬ ነው ሀሜት ነው ምኑን አወቅ ነው ብለሽ ነው እግዚአብሔር ይወቅ እንጂ ታዛን አልኩሽ እዛ ዲት ብለን እዛ ሰው ቤት ታዛም መሸና አባቤና እማዬም ደግሞ ከመሸ አድረሽ ነይ እንዲ በጊዜ እንትን እንዲያትያው መንገዱ ምኑም ይው አስፈሪ አይደለ ሁላ ታቂው የለ አንቺ ጣላፋው እኮ እንዲ ጉር ነው ጣላፋው ጉድ ነው እኮ ጣላፋው አባዬና እማዬ ፈርተው እንዲያመጭ ዳሪ ዘመርነን አሉኝ እንዲ ግብየ ማታ አልኩሽ እንዲው ቆሎም የለ እናቴ ቆሎ ምናምን የለም እንደኛ ቤት ቆሎ ምናምን የለም እንዲው ያቸው እንጀራዋ ስስት ያለ ናት አልኩሽ እንዲው እፍ ቢሉ አትሄዲያለ እግዚአብሔርን ታልፈራሁን ይፍ ብላ አትሄዲያለ ያልኩሽ እንዲው እግዚአብሔርን ፈርቼ ነው እንጂ ያችን በላላሁልሽና ግን አልጠገብኩም እንዲው ዝም ብዬ አደርኩኝ እንዲው መቼም የሰው ቤት ነው መቼም እንግዲህ ያነኝ እንዲው ለአንድ ቀን ብዬ ታዛንልሽ እንዲው ባዶ ቤት ነው የሰጡኝ የምተኛበት ባዶ ቤት ሰጡኝ አልኩሽ ምንጣፍ ነው ምንጣፉ ደግሞ ጀንዲ አይደለም የሆነ ከተም የሚያነጥፉት እሱ ነው ምንድነው ይሄ ስቦንጁ ምንድነው ስሙ ፍራሽ እግዚአብሔር ይስጥሽ እሱ ነው አልኩሽ ታዛን እዛ ላይ ነው የተኛሁት ይሄ ትልቅ ይሄ ምንድነው እንዲው ይሄንን የኔን እጅ ነው የሚያክለው ግን ረጅም ነው አልኩሽ አንጥተው ስጥት አረጉኝና እኔ ደግሞ እንትን ይሄ ምንድነው አቦኔ ስሙን ራሱ የታባት ያቋውደና ታለሚ ይሄ ምንድነው አው ሪሞት የሚባለው እሱን አንጥተው ስጥት እዛ ግርግዳው ላይ ሰው የሚታይበት በትልቁ ይሄ ሰው የሚያሳየው ያ ተለጥፏል አልኩሽ እዛ ላይ እዛ ግርግዳው ላይ ነው የተለጠፈው ፊት ለፊት እንዲው ግንባሬ ላይ ልጥፍ ነው ያለው አልኩሽ ታዛንልሽ ያንን ሪሞት እኔ ደግሞ የዛ የጉድ እኮ ነው እነሱ የሰኔ የእንትኑ ነው ብዬ እኮ ነው ጓዴ እዚህ ይሄ ግርግዳው ላይ የሚለጠፍ እግዚአብሔር ይስጥሻ ቴሌቪዥን ነው ቢጂን የሚባለው ይሄ ሰዎቹ የሚታዩበት ሰው ሲሞትም ምንም ቲል የሚታየው በዛ ከተማዎቹ የሚያውበት እኔ ደግሞ እሱ ነው ብለው ነው የሰጡኝ ብያልኩሽ እግዚአብሔር ያክብራችሁ እግዚአብሔር ይስጣችሁ እያልኩ አልኩሽ ያችን ላይ ከፈት ታረግ ንክት ነው ያደረኩት ምኑን እንደነካሁት እግዚአብሔር ይወቀና ታለሚ ምኑን እንደነካሁት እግዚአብሔር ይወቀን ያላቀም ለካንልሽ ሌላ ነገር አለ በዚህ በኩል ደግሞ በጀርባ እኔ መቻየውት በወገቤ በኩል ሌላ ነገር አለ አልኩሽ እኔ እሱን አላየሁም እንዴ ወደዛም አላልኩ እንዴ እንግዲህ አይደለሁኝ
እንዲያው አልኩሽ ታዛንልሽ ያንን ቴሌቪዥንን የምንላይም ላይ እኮ ነው። እስቲ ላይ እንዲሁ አሁን አልተኛ መቼም ቆሎ ቢኖር እሱን እየቆረጠምኩ አመሽ ነበረ። የለ እንዲሁ ይሄ ከተሜ ነገር አልኩልሽና ከፈት ታረገው ለካ በዚህ በወገቤ ያለውና የነካሁት በወገቤ ያለው አልኩሽ። እንዲሁ እግዚአብሔር ያሳይሽ። እንዲሁ ምን እንዲሆን አላውቅም። ምኑን እንደነካሁትም እንዲሁ ምኑን አውቄልሽ አልኩሽ። እንዲሁ ታዛ በኋላ እንዲሁ የሆነ እንዲሁ በረዶ ነው ያመጣው አልኩሽ። እንዲሁ ብርድ እንዲሁ ሐምሌና ነሐሴን ታውቂያለሽ? እንደዛ ሐምሌና ነሐሴን አፈሰሰብኝ አናቴ ላይ እንዲሁ አፈሰሰብኝ አልኩሽ። አፈሰሰብኝ እንዲሁ ወደ ምኑ ልግባ ወደ ምኑ ልሸርኮት? ሌላ ነገር የለ እንዲሁ ሸጎጣልን እንዲሁ ምንም የለም አልኩሽ። እንዲሁ ባዶ ቤት ነው የሰጡኝም። እንዲሁ ብርድ ልብሱ ብለብስ ወዲያ ብል ምንድነውማ የከተሜዎቹ ሙቀት ሲሞቃቸው የሚነፍስበት ምንድነው የሚያነፍሱበት የግርግዳው ላይ የሚለጠፈው እሱ ግርግዳው ላይ ተለጥፎ አልኩሽ። እሱና ክቸው እኮ ነው ለካ ብርዱን ነው የነካሁት፣ ለካ ቅዝቃዜውን ነው የነካሁት አልኩሽ። እንዲሁ አዎ ቦይ ከተሜን የምናቃ ደግሞ ሙከይፍ ነው ሙከይፍ የሚባል ነገር ይሄ ከተሜዎቹ እሱና የነካሁት አልኩሽ። ለመመለስ ወደ ቦታው እንዴት ልወቀው እናቴ ልጅ እንዴት ልወቀው አልኩሽ። እንዴት አባቴ ወዴት አባቴ ልግባ? እንዲሁ እፍ ሲለኝ የማይበጅሽ እርግብ ይበል። እንዲሁ አራገበኝ አልኩሽ። እንዲሁ አራገበኝ። እንዲሁ ወዴት ልግባ? እንዲሁ ወዴት ልግባ? ወዴት ልሂድ? እንዲሁ ብርድ ልብሲቱን ብለብስ የት ጠቅማኝ? እንዲሁ አልጠቀመችኝም። አንቺ የብርድ ልብስ ስስ እንጀራቸው ስስ እንዲሁ ለነገራቸው ስስ ነው አልኩሽ። እንዲሁ ሲለኝ አደረ። እንዲሁ ሌሊት እንዲሁ ወዴት ልግባ? ፍራሹን አንስቼ ፍራሹ ተቂጥ ገባሁ። አረ እንዲሁ ጥላትሽ ኩርትም ይበል ኩርትም ብዬ እንዲሁ ኩርትም ብዬ አልኩሽ። ታዛማ ወዲያ አልኩሽ። እንዲሁ አረ እንዲሁ እኔ አፈር ልብላልሽ። እንዲሁ ምን ወዴት ልግባ? እንዲሁ አነፈሰኝ አልኩሽ። እንዲሁ አነፈሰኝ። እንዲሁ አነፈሰኝ። አነፋፈስ ውስጥ ወጋለው መሰልሽ እናቴ ልጅ። አነፋፈሱም እኮ ወግ የለውም። እንዲሁ አናቴ ላይ በረዶ ፈሰስ አልኩሽ። በረዶ እንዲሁ አቦ ልጆቹ ሊመጡ ልጆቹ አሁን እየመጡ አይደል? ለዛ ነው ዝም ያልኩት። እንዲሁ አልኩሽ። ታዛማ እንዲሁ ወዲያ ምኑ ልግባ? በረዶውን አፈሰሰብኝ አልኩሽ። እንዲሁ ያው ሐምሌና ነሐሴ በይው እንዲሁ ፈሰስ አረገብኝ። እንዲሁ ጠዋት አልኩሽ። እንዲሁ ስሙን ያከልኩ አልኩሽ። እንዲሁ እናቴ ላይ አነፋፈሱስ እንዲሁ አይነት አለው እንዴ? አንቺዬ እንዲሁ አነፋፈሱ እኮ አይነት የለውም ጓዴ አነፋፈሱ። ኧረ እግዚኦ ማረና ክርስቶስ። እንዲሁ ነፍሴን ሊያወጣት እንዲሁ በላይ በታች ነው የሚያነፍሰኝ አልኩሽ። እንዲሁ በላይ በታይ ነው አልኩሽ የሚያነፍሰኝ። እንዲሁ ምንም እንዲሁ ፋትራ የለውም አልኩሽ። ይሄን የሚነካውንም ብነካው አንቺ ደግሞ የታውቂልሽ እናቴ ላይ ነው የታውቂ። እኔ ከተሜ መሄጃ አውቃለሁ። እኔ እኮ አባቢና እማዬ ናቸው እኔ ያልደርሰላቸው ደሪ ሲሉኝ ያደርኩት እንጂ እኔ ከተሜ ማደር አልወድም አልኩሽ። ጥሎብኝ እና እንዲሁ እዛ ያ ግርግዳው ላይ የሚታየው ነው ብዬ እኮ ነው የነካሁት። እነሱ ለካ የሰጡኝ እዝን የብርዱን የስራቸውን ይስጣችሁ እያልኩ እንዴት ተራገምኩ ነጋልኩሽ። እንዴት ተራገምኩ እንዲሁ በብርድ ቅቅል አድርገውኝ ነጋ። አይነጋ የለ እንዲሁ ዶሮ ፈጀር አለ። እንዲሁ አልወጣ እቺ ገጠር ሰው ብዲና ሊሉኝ ሆነ። እቺ ገጠር የከተሜ ስለማታውቀው እንዲሁ ሊሉኝ ሆነ። ሰዎቹን አልቀሰቅሳቸው ተኝተዋል። እንዲሁ መላው ጠፋኝ አልኩሽ። እንዲሁ ፈጀር ሲል ዶሮ ኩኩ ሲል እንዲሁ በሯን ቀስ አድርጌ ከፈኩና አልኩሽ። እንዲሁ እዛች ጥጓ ላይ ወጣውና ቁጭ አልኩኝ። ተዛማ በኋላ ነጋ የለም ነጋ። እነሱ መጡ። ምን ሆነሽ ነው እዚህ? እንዲሁ እናቴ ጅብ ሳይበላሽ እንዲሁ እግዚአብሔር አውጥቶሻል አሉኝ። ኧረ ከተሜ ደግሞ ጅብ አለ እንዴ እያልኩኝ እኔም አላው እያሉ አልኩሽ። ከተሜ ያነጋገር እንዲሁ ትዛ ዋላማ እንዲሁ አልኩሽ። ጥርሳቸው ይርገፍና እንዲሁ ይስቁብኝ እንዲሁ ይንከተከቱብኝ እንዲሁ ቤቱም እኮ እንዲሁ አልኩሽ እንዲሁ ወና ሆኗል አልኩሽ። እንዲሁ በረዱ የእናቴ በረዱ እንዲሁ ሲያነፍሱኝ አደሩ። እንዲሁ አሁን ተዛ ወዲህ እዚህ የግሜ ከተሜ የሚባል አልሄድም ብያለሁ አልኩሽ። አዎ ከተሜ የሚባል አልሄድም። ታውን በኋላ ጉድ ሰሩኝ ጓዴ። እንደዚህ አድርገው ልሻለሁ እናት አለሜ። ይሄን ላወጋሽ ነበረ ልመጣ ያልኩት። አሁን እንግዲህ እችን ታወጋሁሽ እናት አለሜ። እግዚአብሔር ይስጥሽ ደህና ደሪ አቦ እግዚአብሔር ይስጥሽ። እንዲሁ መተሽ የምትላወጋሽ እግዚአብሔር ይስጥሽ እናት አለሜ። ያው
እንጂ እንዲሁ ከተሜ ነገር ምኑ ይለያል ብለሽ ነው አቦ? እንዲሁ ከተሜ እኮ ዝም ብሎ ነው የሰራቸው። እንዲሁ ዝም ብሎ ጭቃውት ያልቅበት እንዲሁ ጭቃውት ያልቅበት ስር ታረጋቸው። እንዲሁ አሁን ለኔ ማን ይሙት ያንን ይሰጣሉ እንዴ? ያን እኮ አይሰጥም ለኔ ጓዴ። እኔ የታበት ያውቄው እንዲሁ ታዛን እቤት እኮ እጄ ታዲያ ያልኩሽ እንዲሁ ፊት የተቆቆረ ብሎ እንዲሁ 5 ሰንቲ ባክቼ እንዲሁ ጭብጥ ብዬ ታዲማ እየደነገጠች እንዲሁ ልጅን ምን አጋጠማ ብላልኩሽ እንዲሁ መንገድ ላይ ምን ነካበኝ ልጅ ምን ተላከፍ ተለከፈብኝ ብላልኩሽ እማዬም ደነገጠ ያባዬም ደነገጡ። ከዛ ምን ሆነሽ ነው ትሉኝ፣ ኧረ እንደዚህ ሁኜ እንዲሁ በረዶ ውስጥ ነው እንትን ቀቅለውኝ ያደሩት እዛ ከተሜዎች ብዬ ለአባዬም ነገርኩት። እማዬም አባዬም ደግመሽ አትሄጂም ከተሜ አሉኝ። ደግ ተገላገልኩ። እኔ ከተሜ ምንም አልጣመኝም አልኩሽ። ከተሜ ኧረ ከተሜ እንኳን ያልተወለድኩ ኧረ እንኳን ያንቺ ጃወጋጋቸው ራሱ እኮ ተግራ ወዲያ ቀኝ እንደዚህ ነው የሚያወጉት እኮ እንደዚህ። አሁን እኛ ትናወጋ ትክክል ያለ ነው ትክክል ያለ አማርኛ ነው የምናወጋው እኛ። እነሱ እኮ እንግሊዝ ይሁን አማርኛ ይሁን አይገባሽም እኮ አይገባሽነቴ አውገባሽ ሲውረበረቡብሽና አሁን ደግሜ አልሄድም እልሻለሁ። እናት አለሚ ደግሜ አልሄድም ከተሜ። ኧረ እንዲሁ ማን ይሙት ብያለሁ ላልሄድ ከተሜ የሚባል እንዲሁ ታውን በኋላ ከተሜ ጊዜው ይቅርብኝ። በእናቴ አለሚ ደህና ደሪ። እኔም ይመጣል ጋሽዬም ባሌም ይመጣል። ሆናጨ ዲያዲው ነው ይመጣሉ። አዎ ጋሽዬ ዛሬ ሊያስተጫጭ ነው መጥቶ ነበር። ደህና ደሪ እናት አለሚ። እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ እናት አለሚ ኑሪልኝ።